መቼም ሁላችሁም ስለ ደም ግፊት ሰምታችሁ ታውቃላችሁ አይደል? ደም ግፊት ከፍ አለ፣ ደም ግፊት ዝቅ አለ ሲባል አንጎል ውስጥ ግፊት እንዳለ ስንቶቻችንን የምናውቀው? እንዴት ናቸው? አንጎል እንግዲህ ራሱን ሜንቴን የሚያደርግበት የራሱ የሆነ ግፊት አለው፣ ኖርማሊ ፈንክሽን እንዲያደርግ ማለት ነው። ከ5 እስከ 20 ሴንቲሜትር ኦፍ ዋተር ነው ኖርማሉ ማለት ነው። ብዙ ጊዜ ሰዎች የሚያውቁት አንጎል ውስጥ ግፊት ጨመረ ሲባል፣ ነገር ግን የአንጎል ውስጥ ግፊት ሊቀንስ ይችላል። ኢንትራክራኒያል ሃይፖቴንሽን ይባላል። አሁን ከነገርኳችሁ ከ5 እስከ 6 ሴንቲሜትር ኦፍ ዋተር በታች ሲሆን አንጎል ግፊቱ ቀነሰ ወይም ኢንትራክራኒያል ሃይፖቴንሽን ሰው አለው እንላለን ማለት ነው። አንጎልና ህብለሰረሰርን እንደ እዚህ ጋር እንዳለ ቦክስ ሳጥን እና ከሱ ጋር ኮኔክትድ የሆነ ቲዩብ ከማንም ጋር የማይገናኙ የራሳቸውን ግፊት በራሳቸው ሜንቴን እያደረጉ የሚቆዩ ስትራክቸሮች ናቸው ብላችሁ አስቡ። ስለዚህ ይህን ነገር ከሱ የሚወስድ ወይም ደግሞ እሱ ላይ የሚጨምር ለምሳሌ እጢ ካላችሁት ኢንፌክሽን፣ የአንጎል ውስጥ እብጠት፣ አንጎል ውስጥ ደም መፍሰስ፣ እነዚህ የመሳሰሉ ነገሮች አንጎል ላይ ቦታ ወይም ፕሬሸር የሚጨምሩ ነገሮች ናቸው ማለት ነው። ሌላው ነገር ደግሞ በተቃራኒ ከአንጎል ፕሬሸር ሊቀነስ ይችላል። አሁን ለምሳሌ በተለያዩ አደጋ የህብለሰረሰራችን ወይም ደግሞ የአንጎላችን መሸፈኛ ቢከፈት እና ውስጥ ያለው ባለፈው ያወራነው ውሃ አለ አይደለ? ሰረብሮስፓይናል ፍሉድ ሊክ የሚያደርግበት ቦታ ካለ ግፊቱ የሚቀንስበት አጋጣሚ ይኖራል ማለት ነው። ስለዚህ ሁላችንም ኖርማል የሆነ የአንጎል ውስጥ ግፊት አለ። መቀነስም መጨመርም የለበትም። ኔቸር ራሱን አስተካክሎ ይሄዳል። ግን ሊጨምርባቸው የሚችሉ ምክንያቶች ቅድም የነገርኳቸው ነው። ሊቀንስም ደግሞ ሃይፖቴንሽን ሊያመጣ የሚችልበትን ምክንያቶች አሉ ማለት ነው።